ታገቢኛለሽ? አላገባም። አንተ ቀያሪ ጫማ የሌለሽ ትዳር ምናምን ትላለህ? የምርሽ ነው? አታገቢ? ኧረ ደገመው። አንተ ቦክሰርን አጥበህ እስኪደርቅልህ ድረስ የገላ ማድረቂያ ፎጣ ወገብህ ላይ አስረህ እንዲህ እያልክ የምትጠብቅ ልጅ ትዳር ያምርሃል? ለምን አያምረኝም? ሰው አይደል? ሰው ብትሆንማ የውበትሽን እሳት አያጠፋውም። እሳት አደጋ ምንድነው ማማር? በዚህ በበጋ የተባለላት ልጅ ለትዳር ባልተመኘ ነበር። ስታገኝ የምትበላ ልጅ ትዳር ምናምን ትላለህ እንዴ? ዝም አትለው? ምንድነው ችግሩ? ፍቅሬን በአደባባይ ገልጬ መንበርከኬ ነው ነውሩ? ጭራሽ መንበርከክን እንደ ነውር ነው የምታየው? ቅንድብ ላላት ሞናሊዛ ምን አለበት ብትንበረከክ? እቺ ልጅ እኮ በጠቢቡ ሰለሞን ጊዜ ብትኖር ማለት ነው። ጠቢቡ ሰለሞን 600 ሚስቶቹን በፍትሐ ብሔር ንብረቱን ተካፍሎ ፈቶ እሷን ያገባት ነበር። አንተ ምን ልታበላት ነው? አሳሯን። የሰው ልጅ በፍቅር እንጂ በምግብ አይኖርም። አንተ የደከምክ እንኳን የሚይዘው እየቀረብሽ እኔ እናትን ያለውልሽ። እሺ ነበር። ይኸውልሽ እነዚህ እጆች እኮ ማለት ነው ዲጥ ለማውካት ሳይሆን እንደዚህ አይነት ችግረኛ ለመርዳት ነው የተፈጠሩት። እነዚህ አይኖች እኮ ለማልቀስ ሳይሆን አልጋ ላይ ሆኖ ለመጥቀስ እኮ ነው የተፈጠሩት። ወይኔ ሰዓት አስረፈድሽብኝ። ሊዳ 45000 ልታስመልጪኝ ነው እንዴ? 45000? አዎ 45000። የአንጎ ሹፌር በመሆን ብቻ እኮ በሳምንት 45000 ብር ማግኘት ትችላለህ አንተ ራሱ። እንዴት? ይኸውልህ መጀመሪያ ወይ ከፕሌይ ስቶር ወይ ከአፕ ስቶር የአንጎ ፕሮ የሚለውን አፕሊኬሽን በማውረድ ቢሮ መሄድ ሳይጠበቅብህ በስልክ እዛው በ5 ደቂቃ ውስጥ ተመዝግበህ ስራ መጀመር ነው። ከዛ በሳምንት ቦነስን ጨምሮ እስከ 45000 ብር ማግኘት ትችላለህ። ጥሪ ማይቋረጥብህም እያልኩ ነው። በቃ እኔ ልሂድ። እሺ እናንተ ተጫወቱ።